ልደት ስግደት ስትሰግዱ ከእግዚአብሔር ውጪ ለሌሎች ስትሰግዱ የምትሰግዱት በመንፈስ ነው በምንድን ነው? ተጠየቅን። በተጠየቅ እስቲ እንመልስ። ሉተራውያን በተለይ ኒው ጆይ ሉተራውያን የሚባሉት በመስቀልና በመሰዊያ ፊት ይሰግዱ በምንድን ነው? በመንፈስና በእውነት ወይስ በስጋና በሐሰት? አንግሊካን ቸርቾችስ ከእግዚአብሔር ውጪ በመስቀል ፊት ሲሰግዱ የሚሰግዱት በምንድን ነው? በመንፈስና በእውነት ወይስ በስጋና በሐሰት? መስቀሉ ለማክበር በመስቀል ፊት እንሰግዳለን ይላሉ። በምን? ዕፀ መስቀሉ እግዚአብሔር አይደለም። ሁለተኛ እርሱም መልሶ ይላል ጌታችን፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስ አድርገህ ውደድ ይላል። የሉቃስ ወንጌል ምዕራፍ 10 ቁጥር 27 ላይ ፍቅረ እግዚአብሔርና ፍቅረ ቢጽ አይነጣጠሉም፣ አይነጻጸሩም። ፍቅረ እግዚአብሔር ያለው ሰው የግድ ፍቅረ ቢጽ ሊኖረው ይገባል። የሚያየውን ባልንጀራውን የማይወድ ሰው የማያየውን እግዚአብሔር ወዳሉ ማለት ስለማይችል፣ ስለዚህ ፍቅረ እግዚአብሔርና ፍቅረ ቢጽ ያ ማለት አምላካችን እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን መውደድ ባልንጀራን ከመውደድ ጋር አይነጣጠልም፣ አይነጻጸርም። ልክ እንደዚህ ሁሉ ለእግዚአብሔር የምናቀርበው የአምልኮ ስግደት ለቅዱሳን ከምናቀርበው ስግደት ጋር የማን ይበልጣል ተብሎ አይነጻጸርም። የእግዚአብሔር እንደሚበልጥ ስለሚታወቅ አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይልና ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ ይላል። ምን ማለት ነው? በሃይማኖት የመሰሏችሁን ወንድሞቻችሁን ውደዱ ይላል። በምን? በሐሰት ወይስ በእውነት? እግዚአብሔር አምላካችንን በእውነት እንወደዋለን። እውነት ነው፣ ይገባልን። ባልንጀራችንስ ያውም የክርስቲያን ወገናችንስ እንዴት ልንወዱ ይገባል? ከልባችን በእውነት። እግዚአብሔር ከመውደድ ጋር አይጋጭም፣ አይጣላም፣ አይነጣጠልም። ለእግዚአብሔር የምናቀርበው የአምልኮ ስግደት ለቅዱሳን ከሚቀርበው የአክብሮት ስግደት ጋር አይጋጭም፣ አይነጣጠልም፣ አይነጻጸርም። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 18 ላይ ልጆቼ ሆይ ይላል በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ምን ማለት ነው? በሐሰት ፍቅርን አንያዝ፣ በእውነት እንጂ። የጎደለውን በመሙላት የተጣመመውን በማቅናት በእውነት እንዋደድ እንጂ። እዚህ ባልንጀሮቻችን ስንወድ በእውነት ነው። እግዚአብሔር ስንወድስ በእውነት ነው። እግዚአብሔርን በእውነት መውደድ ባልንጀራን በእውነት ከመውደድ ጋር አይጋጭም፣ አይጣላም። እግዚአብሔርን በእውነትና በመንፈስ እያመለካችሁት እየሰገዳችሁለት ለቅዱሳንስ የምትሰጡ በምንድን ነው ተብሎ አይቀርብም። ተጠየቁ ስተት ስላለበት። ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤቴና ልጆቿ ይላል። እኔ ሽማግሌው እኔ ቀሲስ ማለቱ ነው ዮሐንስ ወንጌላዊ። የመንፈስ ልጆቹን የሚወዳቸው በእውነት ነው። እግዚአብሔርስ በምን ይወደዋል? በእውነት ነው። ለእግዚአብሔር በመንፈስና በእውነት ስንሰግድ በመንፈስ ያለው በንጽህና በቅድስና ውሳጣዊ ራስን ማስገዛት ኢንተርናል ወርሺፕ ባለበት አካላዊ በሆነ ብቻ ሳይሆን ውሳጣዊ በሆነ በቅድስና በንጽህና ከልብ ሆነን በእውነት ሐሰት ሽንገላ በሌለበት የአምልኮ ስግደት እንሰግድለታለን። ለቅዱሳን በንጽህና በቅድስና ሆነን ሐሰት ሽንገላ የሌለበት የአክብሮት ስግደት እንሰግዳለን። ለእግዚአብሔር የምንሰግደው የአምልኮ ስግደት ለቅዱሳን ከሚቀርበው የአክብሮት ስግደት ጋር አይጣረስብንም፣ አይጋጭም። ሶስተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 1 እንዲህ ይላል ሽማግሌው ይላል። እኔ ቀሲሱ ለማለቱ ነው ዮሐንስ ወንጌላዊ። ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ይላል። ምን ማለት ነው? ከኔ ከሽማግሌው ከቄሱ የተላከች መልእክት በሃይማኖት ጸንቶ ምግባር ቢሰራ ሰርቶ የተገኘውን ጋይዮስ በእውነት ለምወደው ለጋይዮስ ማለት ነው። ስለዚህ ዮሐንስ ወንጌላዊ ደቀ መዝሙሩን ጋይዮስን የሚወደው በእውነት ነው፣ እግዚአብሔርንስ በእውነት ነው። ስለዚህ ለዮሐንስ ወንጌላዊ ከእግዚአብሔር ውጪ ጋይዮስን የምትወዱ በምንድን ነው ተብሎ አይጠየቅም። እግዚአብሔርን በእውነት መውደድ ባልንጀራን በእውነት ከመውደድ ጋር አይጋጭም፣ አይጣረስም። ክርስትና ሽንገላ ሐሰት ስላይደለ ጌታ የወደው የነበረ የተባለ ቅዱስ ዮሐንስ ወንጌላዊ
እሱ ራሱ ጌታውን እስከ መስቀለ ሞቱ ድረስ ተከትሎ ለጌታው ያለው ፍቅር ከልብ በእውነት በመንፈስ ሆኖ እንዳሳየ ሁሉ ለመንፈስ ልጆቹ እመቤቴ ላላት ለልጆቿ ለጋይዮስ ለመንፈስ ልጆቹ በሙሉ የሚወዳቸው በእውነት ነው። ሮሜ 12:11 ላይ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል። ለሥራ ከመትጋት አትለግሙ ማለት የትሩፋት ሥራ ከመስራት ቸል አትበሉ ማለት ነው። ከዛስ በመንፈስ የምትቃጠሉ ሁኑ ማለት በነፍስ ሕያዋን ሁኑ፣ በንጽሕና በቅድስና ለጌታ ተገዙ። ልክ በውሳጣዊ ንጽሕና በቅድስና በንጽሕና ሆነን ለጌታ መገዛት እንደሚገባል ሁሉ ኤፌሶን 5:22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ሚስቶች ለጌታ እንዴት ነው የሚገዙት? በመንፈስና በእውነት። ምክንያቱም እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ምን ይሉታል? ይሰግዱለታል። እዚህ ይሰግዱለታል ማለት መስገድ አንዱ መገዛት ነው። ስለዚህ ይሰግዱለታል ማለት አንዱ መገዛት ነው። ለእግዚአብሔር የአምልኮ ስግደት የምንሰግደው መገዛታችን ጭምር ለመግለጽ ነው። ሮሜ 12:11 ላይ እንዳለው ለጌታ ተገዙ እንዳለው ለጌታ የምንገዛው አንዱ በስግደት ነው። ስለዚህ መስገድ መገዛት ነው። ሚስት ለጌታ በመንፈስና በእውነት ያ ማለት በንጽህና በቅድስና እና በእውነት እንደምትገዛ ሁሉ ለባሏ በንጽህና በቅድስና ሆና በእውነት ልታገለግለው ልትገዛለት ይገባል ማለት ንጹህ ነው። ከጌታ ጋር የቀረው ለጌታ እንደምትገዙ ሚስት እኮ ለጌታ እንደምትገዛ እንዳለ ሚስት ደግሞ ለጌታ የምትገዛው በመንፈስና በእውነት ነው። ምን ማለት ነው? በንጽህና በቅድስና ሆና በእውነት ማለት ያለ ሐሰት ያለ ሽንገላ ለፈጣሪዋ ለጌታ ለሞተላት ትገዛለች። ለጌታ እንደምትገዛ ሁሉ በተመሳሳይ ለባሏ በንጽህና በቅድስና መገዛት አለባት። ለጌታ በመንፈስና በእውነት በንጽህና በቅድስና በእውነት ሆና ለጌታ መገዛቷ በተመሳሳይ ለባሏ በንጽህና በቅድስና በእውነት ከመገዛቷ ጋር አይጋጭም፣ አይጣረስም፣ አይነጻጸርም። ፍጡርና ፈጣሪነት ይነጻጸራሉ። ገዥና ተገዥነት ይነጻጸራሉ። ሚስት ግን ለጌታ እንደምትገዛ ሆና ለባሏ ትገዛለች፣ አይነጻጸርም። ይሄ ማለት ለባሏ የአምልኮ ስግደት ትሰግድለታለች፣ ባሏን ታመልኳለች ማለት አይደለም። በቅዱሳን ላይ የሚያድረው እግዚአብሔር ነው። ይህንንም ሐዋርያ ቅዱስ ጳውሎስ ሲመሰክር 1 ቆሮንቶስ 7:40 ላይ እኔም ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል። ምን ማለት ነው? የእግዚአብሔር ሕይወት የሆነው መንፈስ ቅዱስ ያደረብኝ ይመስለኛል። ቅዱሳንን ስናከብር የአክብሮት ስግደት ስንሰግድ የአክብሮት ምስጋናም ሆነ ክብር ስንሰጥ በእነሱ ያደረው መንፈስ ቅዱስን ማክበር ነው። እናንተን የሚቀበል እኔን ይቀበላል እንዳለ በእነሱ የሚያድር ጸጋ መንፈስ ቅዱስ ነው። እንዲህ ይለናል በዚህ በ1 ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። በ1 ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እኛ ግን የክርስቶስ ልብ አለን ይላል። ምን ማለት ነው? እኛ ግን የአብ የወልድ ሕይወቶሙ የተባለ የክርስቶስ ሕይወት የተባለ መንፈስ ቅዱስ አድሮብናል ማለቱ ነው። ስለዚህ በቅዱሳን ያለው የእግዚአብሔር ጸጋ በእነሱ ያደረው መንፈስ ቅዱስ ነው። የቅዱሳን ምልጃቸው ክርስቶስ ራሱናት የቤተ ክርስቲያን አንድነትና ፍቅር የሚያሳይ ነው። ሐዋርያ ቅዱስ ጳውሎስ የመንፈስ ልጁን ጢሞቴዎስን ሌትና ቀን በልመናዬ ሳላቋርጥ ስለማስብህ ይላል። እዜከረከ በጸሎቴ ነው የሚለው የግዕዙ፣ የግሪኩም እንደዚያው። እንደ አባቶቼ አድርጌ በንጹህ ሕሊና የማመልከው የሚለውን የግሪኩ ላትሮ ይላል። እግዚአብሔርን አመሰግናለሁ ይላል። ምን ማለቱ ነው? በንጹህ ሕሊና ሲል ከቂም ከበቀል ንጹህ በሆነ ልቦና ሆኜ ከአብርሃም ከይስሐቅ ከያዕቆብ ጀምሮ በወንጌል ኦሪትን ሳልቀላቅል የማመልከው እግዚአብሔርን አመሰግናለሁ ሲል ነው። ሌት ተቀን ማለት በመዓልትም በሌሊትም በጸሎት አስባለሁ ይላል ሐዋርያው ቅዱስ ጳውሎስ። በንጹህ ሕሊና ያ ማለት ከቂም ከበቀል በራቀ በንጹህ ውሳጣዊ በሆነ አምልኮ እና በእውነት ያለ ሐሰት ያለ ሽንገላ እግዚአብሔር ማምለኩ የመንፈስ ልጁን ጢሞቴዎስን በጸሎት ከማሰብ አልከለከለውም፣ ያው ሌት ተቀን። ስለዚህ እግዚአብሔርን በመንፈስና በእውነት ማምለክ የቅዱሳን ጸሎት እርስ በርስ ያለ ህብረትን አይከለክልም።
ፍቅርን ስለሚያሳይ ኤፌሶን 6:18 ላይ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይልና በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ምን ማለቱ ነው? በምትጸልዩት ጸሎት፣ በምትለምኑት ልመና ሁሉ አቡነ ዘበሰማያትን ጌታ ያስተማረንን አባታችን ሆይ ጸልዩ ይልና ልክ በእኛ ቤተክርስቲያን ስርዓት በፍትሐ ነገሥቱ እንዳለው በየጊዜያቱ ሁሉ ማለት በየ7ቱ፣ በየ12ቱ፣ በየ24ቱ ጊዜያት በምትጸልዩበት ጸሎት በልቦና ተግታችሁ ለጸሎት ሁል ጊዜ ጽሙዳን የተጠመዳችሁ ሆናችሁ ኑሩ ካለ በኋላ ስለ ቅዱሳኑ ጸልዩ። በንጽህና በቅድስና ሆናችሁ በልቦናችሁ ተግታችሁ ያለ ሐሰት በእውነት በመንፈስና በእውነት ዘወትር በመንፈስ ነው የሚለው። ምን ማለት ነው? በንጽህና በቅድስና ሆናችሁ በልቦናችሁ ተግታችሁ አፍአዊ ብቻ አይደለም ውሳጣዊ ቅድስናና ውሳጣዊ አምልኮ ባለበት ያውም ደግሞ በእውነት በመንፈስና በእውነት ማለት ያው ይሰግዱለታል ማለት አንድም ያመልኩታል ማለት ነው። ጸሎት አንዱ አምልኮ ነው። በእውነት ለእግዚአብሔር በመንፈስ ሆነን የምናቀርበው ጸሎት ላይ ግን ስለ ቅዱሳኑ ጸልዩ የሚል ደግሞ አለ። 4 ነጥብ አያደርግ ማለት በዚህም ሐሳብ ምን ማለት በዚህም ሐሳብ ማለት ልክ ለእግዚአብሔር በልቦና ተግታችሁ በንጽህና በቅድስና በእውነት ዘወትር ሌትና ቀን ልመናና ጸሎት እንደምታቀርቡት ሁሉ ስለ ቅዱሳንም በዚሁ ሐሳብ ነው የሚለው። በመንፈስ ሆናችሁ ማለት ነው። በዚሁ ሐሳብ ሆናችሁ በንጽህና በቅድስና ሆናችሁ ያለ ሐሰት ያለ ሽንገላ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ነው የሚለው። የቅዱሳን ምልጃ በተጋድሎ ላይ ያለች ክርስቲያንን የመዳን መንገዷን ትራኳን ጠብቃ እንድትሄድ ማገዝ እንጂ በክርስቶስ ሞት ያገኘነውን መዳንም ሆነ ለመዳን የሚያስፈልጉ ሚስጥራትን አይተካም። ኢንተርሴሽን ኢዝ ኖት ሰብስቲቱሽን። የቅዱሳን ምልጃ ለመዳን የሚያስፈልጉ ሚስጥራትን አይተካም። እንዲህ አይነት ትምህርትም የለንም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ማለት በአበራ ከነፍስ ሆነው ምን ማለት ነው? በነፍስ ጉልበት በነፍሳቸውም ጭምር ይሰግዳሉ። በስጋ ብቻ አይደለ፣ በነፍስ በአፍአዊ በውጫዊ አካል ብቻ ሳይሆን በነፍስም ጭምር ከልባቸው ያውም በንጽህና በቅድስና ሆነው በፍጹም መንፈሳዊነት ሆነው ለእግዚአብሔር ይሰግዳሉ፣ ይገዛሉ ማለት ነው። በእውነት ሲልስ በንጽሐ ጠባይ ሆነው ያለ ሽንገላ ያለ ሐሰት የእውነት አንተ አምላካችን ፈጣሪያችን አስገኛችን አዳኛችን በማለት በእውነት ሊሰግዱለት ይገባል ማለት ነው። ፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 3 ቁጥር 3 ላይ እኛ በመንፈስ እግዚአብሔርን የምናመልክ ይላል። የምናመልክ የምትለው ላትሬው የሚለው በክርስቶስ ኢየሱስም የምንመካ በስጋ የማንታመን እኛ የተገረዝነንና ይላል። ምን ማለት ነው? በፍጹም መንፈሳዊነት በስጋችን ብቻ ሳይሆን በነፍሳችን ጭምር እናመልከዋለን። ስለዚህ የሐዲስ ኪዳን ስርዓት አምልኮ እንደ ብሉይ አፍአዊ ሳይሆን ውሳጣዊ ነው። ስጋዊ ሳይሆን መንፈሳዊ ነው። ስጋችን ብቻ ሳይሆን ነፍሳችንን ጭምር ማስገዛት አለብን። ይሄም ደግሞ በእውነት መሆን አለበት። ኦኬ። ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤውም በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም? ይሄን እኮ ነው የምንላችሁ ጋይስ። የምን ስግደት ነው? ክርስቲያኖች አይደሉም። ጥያቄው እኮ የሰገዱት እነማን ናቸው አይደለም። ይሄ ስግደት ምን አይነት ስግደት ነው? ጉባኤው ማለት እኮ ለስርዓተ አምልኮ የተሰበሰቡት እስራኤላውያን። ይህ ጉባኤ በዕብራይስጥ ካህል ይባላል። ካህል ማለት ለስርዓተ አምልኮ እግዚአብሔር ለማምለክ የተሰበሰቡ እስራኤላውያን ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ይህ ስግደት የምን ስግደት ነው? ለእግዚአብሔርና ለንጉሱ ሰገዱ የሚለው የዕብራይስጡ ሻቻ ነው የሚለው። ሻቻ ማለት በዕብራይስጥ በግንባር ተደፍቶ የሚቀርብ ስግደትን የሚገልጽ ነው። በትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ የዚያን ጊዜ ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑን ያቀርቡለት ዘንድ አዘዘ የሚለውን ስንጠቅስላቸው አይ ናቡከደነፆር እኮ አሕዛብ ነው፣ አሕዛብ ምሳሌ ልታደርጉት አይገባም የሚል ነገር አቅርበዋል። አንደኛ ሳሙኤል ምዕራፍ 24 ቁጥር 8 ላይ ከእርሱም በኋላ ዳዊት ደግሞ ተነሳ ይላል። ከሳኦል በኋላ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ወይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ፣
ዳዊትም ወደ ምድር ተጎንብሶ እጅ ነሳ ይላል። እጅ ነሳ የሚለውን የአማርኛው የዕብራይስጡ ሻቻ ይላል። ሻቻ ማለት በግንባር ተደፍቶ መስገድ። ለእግዚአብሔርና ለንጉሱ ሰገዱ የሚለውም የዕብራይስጡ ቋንቋ ሻቻ ነው የሚለው በግንባር ተደፍቶ የሚቀርብ ስግደት። ዳዊትም ለሳኦል እጅ ነሳ የሚለውን የዕብራይስጡ ሻቻ ነው የሚለው በግንባር ተደፍቶ የቀረበ ስግደት ነው የሚገልጽ። ልበ አምላክ ነቢየ እግዚአብሔር ዳዊት የአማኒ ነው የሰገደው ስግደት በዕብራይስጡ ሻቻ ስለሚል ዳዊት እኮ ክርስቲያን አይደለም፣ እርሱም ምሳሌ ልናደርገው አይገባም እንላለን። ያዕቆብ መልእክት 5:10 ላይ ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ የተናገሩትን ነቢያትን ተመልከቱ ይላል። ከነቢያት አንዱ ነቢየ እግዚአብሔር ዳዊት አይደለም? ነቢያትን ተመልከቱ እየተባለ አይ ዳዊት ምሳሌ አይሆንም። ለፍጡሩ ለሳኦል መስገዱ በዕብራይስጡ ሻቻ ማለት ያ ማለት በግንባር ተደፍቶ የቀረበ ስግደት ቢሆንም ቅሉ አይ ዳዊት እኮ ለክርስትና ምሳሌ ሊሆን አይችልም ይባላል። እነሆ በኤፍራታ ሰማ ነው በዱር ውስጥ ማገኘ ነው ብሎ ስለ ወልደ እግዚአብሔር ስለ ኢየሱስ ክርስቶስ በከብቶች በረት መወለድ አስቀድሞ ትንቢት የተናገረ ነቢየ እግዚአብሔር ዳዊት ኢአማኒ ነው? አሕዛብ ነው? በአንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤህም በግንባሯ በምድር ላይ ተደፍታ ለንጉሱ ለዳዊት ማለት ነው እጅ ነሳች ይላል። እጅ ነሳች የሚለውን የዕብራይስጡ ሻቻ ይላል። ቤርሳቤ በግንባሯ በምድር ተደፍታ ነው የሚለው። በግንባሯ በምድር ተደፍታ እጅ የነሳችው የዕብራይስጡ ሻቻ ነው የሚለው። ስለዚህ የቀረበው ራሱ የአማርኛው መጽሐፍ ቅዱስ ራሱ እንደሚናገረው በግንባሯ በምድር ተደፍታ እንደሚለው በምድር ተደፍታ በግንባሯ የቀረበ ስግደት ነው። ቤርሳቤ ለዳዊት ያቀረበው ስግደት ነው ስግደት ነው። የዕብራይስጡም ራሱ ሻቻ ነው የሚለው በምድር በግንባሯ ተደፍታ የሚለው። ቤርሳቤ ተሳሳተች እንበል፣ ዳዊትም የአምልኮ ስግደት ተቀበለ እንበል። በአምልኮቱ ቀና የሆነ እግዚአብሔር ለዳዊት ከቤርሳቤ ዘንድ የቀረበለት ስግደት የአምልኮ ስግደት ቢሆን ለፍጡር የማይገባ ስግደት ቢሆን እግዚአብሔር አምላክ ለምን ዝም አለው? ዳዊት ናቡከደነጾር ለዳንኤል የሰገደው ስግደት ያቀረበው የዕጣን መስዋዕት የአምልኮ ቢሆን ኖሮ ናቡከደነጾር ተሳሳተ እንበል። እንዴት እግዚአብሔር አምላክ ነቢየ እግዚአብሔር ዳንኤልን ዝም አለው? ከናቡከደነጾር ዘንድ ለዳንኤል የቀረበው ስግደትም ሆነ የዕጣን ቁርባን መስዋዕት የአምልኮ ከሆነ እግዚአብሔር አምላክ እንዴት አንተ ዳንኤል ትቀበላለህ? ይህ ናቡከደነጾር ያቀረበለት ስግደትም ሆነ የዕጣን ቁርባን መስዋዕት ለእኔ ለፈጣሪ የሚገባ እንጂ ለአንተ እኮ የሚገባ ለምን ተቀበልክ ብሎ እግዚአብሔር አምላክ ዳንኤልን ተናግሮታል። ለእግዚአብሔርና ለንጉሱ ሰገዱ ሲል ስለዚህ ለእግዚአብሔር ሰግደዋል ማለት ነው። ለእግዚአብሔር የሰገዱት እነማን ናቸው? አሞራውያን ናቸው? ሞዓባውያን ናቸው? አማሌቃውያን ናቸው? ኢሎፍላውያን ፍልስጤማውያን ናቸው? እነማን ናቸው? ጉባኤውም የተባሉት እነማን ናቸው? ክርስቲያኖች አይደሉም ከተባለ እነማን ናቸው? ማን ነው የሚባሉት? አብርሃም በሀገሩ ሰዎች ፊት ሰገደ ይላል። አብርሃም በሀገሩ ሰዎች ፊት የሰገደው በዕብራይስጡ ሻቻ ነው የሚለው። ያ ማለት በግንባር ተደፍቶ የቀረበ ስግደት ነው የሚያሳየው። አብርሃም በሀገሩ ሰዎች ፊት የሰገደው ስግደት ምን አይነት ስግደት ነው? አይ አብርሃም ክርስቲያን አይደለም ነው አሁንም የፕሮቴስታንቶች ምላሽ። እንደዛ ካልን የሉቃስ ወንጌል ምዕራፍ 1 ቁጥር 72 እስከ 73 ላይ እንደዚህ ለአባቶቻችን ምሕረት አደረገ ይልና ለአባታችን ለአብርሃም የማለውን መሐላውን ቅዱስን ኪዳን አሰበ ይላል። በዛ ላይ ጌታችን በወንጌል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሕያዋን አምላክ እንጂ የሙታን አይደለሁም ብሏል። ስለዚህ አብርሃም ምሳሌ አይሆንም የሚባል። ስለዚህ አብርሃም በሀገሩ ሰዎች ሁሉ ፊት የሰገደው ስግደት ነው ስግደት ነው። ዛሬም ድረስ አብርሃምና ሳራ ምሳሌ ሆኖ የለም። የአብርሃም የሳራ ጋብቻ አድርግላችሁ የተባለ በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ለእግዚአብሔር ብቻ የምናቀርበው ስግደትም ምስጋና አክብሮትም ላትሪያ ይባላል። ለቅዱሳን የምናቀርበው የአክብሮት ስግደት፣ ክብር፣ ምስጋና ዱሊያ ወይ ደግሞ ፖስኪኒው ይላል። ለእመቤታችን ለቅድስት ድንግል ማርያም የምናቀርበው ምስጋና ከፈጣሪ በታች ከፍጡራን በላይ መሆኗን አምነን የምናቀርበው አክብሮት ሃይፐርዱላ ይባላል። የአምላክ እናት ወላዲተ አምላክ ምክንያተ ድኅንም ስለሆነች። በመጽሐፍ ቅዱስ ግን የቃላትና የድርጊት ምስስሎች የሚስጥርም አንድነት አለው ተብሎ አይደመደምም። ለምሳሌ ራእይ 22:3 ላይ ከእንግዲህ ወዲህ መርገም ከቶ አይሆንም፣
የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹ ያመልኩታል፣ ፊቱንም ያያሉ። በግሪኩ ስንመለከተው ያመልኩታል የሚለው ላትሪዮ ነው የሚለው። እውነት ነው፣ ለእግዚአብሔር የሚቀርበው አምልኮ ነው። ግን ይሄ ላትሪዮ የሚለው ቃል ለፍጡር ተቀጽሎ ደግሞ እናገኛለን። የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። ይህን የተናገረው ሐዋርያ ቅዱስ ጳውሎስ ነው። የእርሱ የምሆንና ካለ በኋላ የማመልከው የእግዚአብሔር መልአክ ነው የሚለው። የማመልከው የእግዚአብሔር መልአክ የሚለውን የሐዋርያት ሥራ በተጻፈበት በግሪኩ ስንመለከተው ላትሪዮ ኤንጅሎስ ይላል። ላትሪዮ የተቀጸለው ለመልአክ ነው። ላትሪዮ ቴዎስ አይልም፣ ለጌታ አይደለም የሚለው። ላትሪዮ ኤንጅሎስ ይላል። ላትሪዮ የሚቀርበው አምልኮ የሚቀርበው ለእግዚአብሔር ብቻ ነው። ግን በዚህ ገጸ ንባብ ላትሪዮ ኤንጅሎስ ነው የሚለው። የማመልከው መልአክ ነው የሚለው። ባሪያዎቹ የተባሉት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔርን ያመልኩታል። እውነት ነው። የግሪኩም ላትሪዮ ነው የሚለው፣ አማርኛውም ያመልኩታል ነው የሚለው። የራእይ ዮሐንስ ምዕራፍ 22 ቁጥር 3 ላይ ላትሪዮ መባሉ ያመልኩታል የሚለው የማመልከው የእግዚአብሔር መልአክ ከሚለው የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ካለው ጋር ምስስሎች መኖሩ በግሪኩም ጭምር የቃላት የድርጊት ጭምር ምስስሎች ሚስጥሩ አንድ ነው ያሰኘው። ምን ማለት ነው? ባሪያዎቹ ያመልኩታል ሲል ራእይ ዮሐንስ ምዕራፍ 22 ቁጥር 3 ላይ ለእግዚአብሔር የሚቀርብ አምልኮን የሚያሳይ ነው። የማመልከው የእግዚአብሔር መልአክ የሚለው ላትሪዮ ኤንጅሎስ ብሎ ላትሪዮ የሚለው ቃል ለእግዚአብሔር ብቻ የሚገባውን የግሪኩ አምልኮ የሚለው ቃል ለመልአክ ተቀጽሎ ቢነገርም ቅሉ ቤተ ክርስቲያናችን መጽሐፍ ቅዱስን የምትተረጉመው በቅዱስ ትውፊት በቤተ ክርስቲያን አባቶቻችን ትርጓሜ መነጽር በመሆኑ ምክንያት መልአክ እንደማይመለክ እናውቃለን። ምክንያቱም ላትሪዮ የሚለው ቃል አምልኮ ብቻ ሳይሆን አገልግሎት ማገልገልን ሊወክል ስለሚችል ዕብራውያን 13:10 ላይ መሠዊያ አለ፣ ከእርሱም ሊበሉት ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱን የሚያገለግሉ የሚለውን ላትሪዮ ነው የሚለው። የቃላት ምስስሎች የሚስጥር አንድነት አለው አያሰኝም። መልአክ ስለማይመለክ ሐዋርያ ቅዱስ ጳውሎስ መልአክም እንደማያመልክ እናውቃለን። በቤተ ክርስቲያን ትምህርትም መልአክ እንደማይመለክ እናውቃለን። ለዚህም ነው ኢትዮጵያውያን መተርጉማን ምስጋና ይድረሳቸውና መጻሕፍት ሚስጥር እንጂ ዘይቤ አይጠነቀቁም ይላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ ይላል። ዩ ሻል ወርሺፕ የሚለው ለጌታ ለአምላክህ ስገድ የሚለውን በግሪክ ፕሮስኪን ይላል። በዚህ ገጸ ንባብ ለጌታ ለአምላክህ ስገድ ሲል ሰይጣን ለእግዚአብሔር መስገድ ያለበት ስግደት አይሰግድም እንጂ የአምልኮ ስግደት ነው። ምክንያቱም እግዚአብሔር ስለሚመለክ ከፍጡራን ለእግዚአብሔር የሚገባው የአምልኮ ስግደት ስለሆነ ዕብራውያን 1:6 ላይ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ሌት ወርሺፕ ነው የሚለው። ይሄ ቃል በግሪኩ ፕሮስኪን ነው የሚለው። ስለዚህ አይደለም ሰይጣን መላእክትም ለእግዚአብሔር የሚሰግዱት ስግደት የአምልኮ ስግደት። ሂድ አንተ ሰይጣን ለጌታ ለአምላክ ስገድ የሚለውን በግሪኩ ፕሮስኪኑ፣ ዕብራውያን 1:6ም መላእክት ለእግዚአብሔር ይስገዱ የሚለውን የግሪኩ ፕሮስኪኑ። ይሄው ቃል ግን ለፍጡር ተነግሮ እናገኛለን። ራእይ 3:9 ላይ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ነው የሚለው። ራእይ 3:9 ላይ ይሰግዱ ዘንድ የሚለው ኬጂቪም የሚናገረው ወርሺፕ ነው። ግሪኩም የሚመለከተው ፕሮስኪን ብሎ መተርጉማን ትርጓሜ አንድምታ ስትመለከቱ እኔ እንደወደድኩ አውቀው ይሰግዱልሃል፣ ይገዙልሃል ይላል። ይሰግዱልሃልም አለው ይገዙልሃልም አለው። ራእይ ምዕራፍ 4 ቁጥር 10 ላይ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ዛይዊል ወርሺፕ ይላል። ጌታችንና አምላካችን ሆይ ተመልከቱ። ራእይ 4:10 ላይ 24ቱ ሽማግሌዎች ካሉት 24ቱ ካህናተ ሰማይ እየሰገዱ የሚለው ፕሮስኪን ይላል። እየሰገዱ ምን ስግደት የሚሰግዱለት? 24ቱ ካህናተ ሰማይ በሕይወት ለሚኖረው የሚሰግዱት ስግደት ምን ስግደት ነው? የአምልኮ ስግደት ነው። መጥተው በእግሮች ፊት ይሰግዱ ዘንድ የሚለው የግሪኩ ፕሮስኪን ነው የሚለው። ራእይ 4:10 አንድ ምዕራፍ 3 ቁጥር 9 ላይ ቃል ያለው ምዕራፍ 4 ቁጥር 10 ላይ 24ቱ ካህናተ ሰማይ ከዘላለም እስከ ዘላለም በሕይወት ለሚኖሩ ለእግዚአብሔር ወድቀው እየሰገዱ የሚለው ፕሮስኪን ነው የሚለው። የሁለቱ የአማርኛም የእንግሊዘኛው የግሪኩም ምስስሎች ሁለቱም የሚቀርበው የአምልኮ ስግደት ነው ማለት አይደለም። መጥተው በእግሮች ፊት ይሰግዱ ዘንድ የሚለው
የአክብሮት ስግደትን እንጂ አምልኮ አይደለም። ምክንያቱም የቤተክርስቲያኑ አስተዳዳሪ የአምልኮ ስግደት ስለማይሰገድለት 24ቱ ካህናተ ሰማይ ግን ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ የሚለው ይሄ ስግደት ግን አምልኮ እንደ አውዱ ስለሚፈታ ስለሚተረጎም ሐዋርያው ጴጥሮስ ልትሰግዱለት ስትቀርቡ የሚለው እኔ ራሴ ሰው ነኝና ተነሳ ነው የሚላችሁ እንጂ ስግደት አይቀበልም። ይህንን የኛ መተርጉማን ሲተረጉሙ ወሰገደ ሎቱ ታሕተ እገሪሁ ይልና ከእግሩ በታች ወድቆ ሰገደለት ይላል። ከዛ ቢላልኛ ትርጓሜ አንድምታ የአክብሮት ስግደት ነው ይላል። ይህ ስግደትና የስግደት ነው የአክብሮት ስግደት ነው። ሐተታ ይልና ቆስጠንጢኖስ ለሰለስቱ ምዕት ዮሐንስ ለመልአኩ እንደሰገደ። ስለዚህ ራእይ ምዕራፍ 19 ቁጥር 10 ላይ ያለው ራእይ ዮሐንስ ምዕራፍ 22 ላይ ያለው አትስገድልኝ የሚለው ቅዱስ ዮሐንስ ወንጌላዊ ለመልአኩ የሰገደው የአክብሮት ስግደት ነው። መልአኩ በአክብሮት እንጂ ዮሐንስ ወንጌላዊ ለመልአኩ የሰገደው የአክብሮት ስግደት ነው። ይሄው ትርጓሜ አንድምታችን ይናገራል። ቲክቶክ ላይ የመጣ ትምህርት ሳይሆን የቤተ ክርስቲያናችን ትምህርት ነው። ትርጓሜ አንድምታ ላይ ያለ ነው። ሊቁ ቅዱስ ዮሐንስ አፈወርቅ የሐዋርያት ሥራ ምዕራፍ 10 ቁጥር 25 ሲተረጉ ቆርኔሌዎስ ምንም እንኳን በእግዚአብሔር ታዞ እግዚአብሔርን እያመሰገነ ቢመጣም ቅሉ ለቅዱስ ጴጥሮስ ያለውን አክብሮት በትህትና ያሳያል ይልና ሐዋርያው ቅዱስ ጴጥሮስ ምን ብሎ መለሰለት? እኔ ግን ሰው ነኝ አለ። ቅዱስ ዮሐንስ አፈወርቅ ቆርኔሌዎስ ለጴጥሮስ የሰገደው ስግደት የማይገባ ስግደት ነው አላለም። አንድ ወይ ደግሞ ቆርኔሌዎስ ለጴጥሮስ የሰገደው ስግደት የአምልኮ ስግደት ነውና ሐዋርያው ቅዱስ ጴጥሮስ የተከላከለው ለዛ ነው አላለም። ሶስት ለቅዱሳን የአክብሮት ስግደት አይገባም ብሎ ቅዱስ ዮሐንስ አፈወርቅ አልተረጎመ። ታድሮስ ማላቲ ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። የፋዘር ታድሮስ ማላቲን ሐሳብ ይዘን ቅዱስ አትናቴዎስን እስቲ እንመልከተው። ዲስኮርስቱ ላይ አጌንስት ዘ አሪያንስ ላይ ቨርስስ 23 ላይ በልብ መታሰቡ በቃል መነገሩ በቅዱሳት መጻሕፍት መዘገቡ ከፍ ከፍ ይበልና መድኃኔ ኢየሱስ ክርስቶስ አንተ አርዮስ እንዳሰብከው ፍጡር አይደለም፣ እሱ እግዚአብሔር ወልድ ፈጣሪ ነው፣ ፍጡር አይደለም፣ የእግዚአብሔር ልጅ እግዚአብሔር ነው፣ የአምልኮ ስግደትም የሚገባው ነው ለማለት የአምልኮ ስግደት የሚገባው መድኃኔ ኢየሱስ ክርስቶስ መሆኑን ለማስረገጥ ተናገረ እንጂ ለቅዱሳን የሚቀርበውን የአክብሮት ስግደት ቅዱስ አትናቴዎስ ሐዋርያ አልተቃወመም። የሐዋርያት ሥራ ምዕራፍ 10 ቁጥር 26ን ቆርኔሌዎስ ለጴጥሮስ የሰገደውን ስግደት እንዲሁም ደግሞ ራእይ ዮሐንስ ምዕራፍ 19 ቁጥር 10 ላይ ያለውን ቅዱስ ዮሐንስ ወንጌላዊ ለመልአኩ የሰገደውን ስግደት እንዴት አድርጎ እንደገለጸው ተመልከቱ። ስለዚህ ይላል አምልኮ ለእግዚአብሔር ብቻ ነው። እውነት ነው። በቤተክርስቲያናችን ትምህርት አምልኮ የሚቀርበው ለእግዚአብሔር ብቻ ነው። እንቀጥል አትናቴዎስ ምን እንደሚል። ይህንን መላእክትም ያውቁታል። ምንም እንኳን ከፍጥረታት በክብር ቢበልጡ ቅዱሳን መላእክት ማለቱ በክብር ቅዱሳን መላእክት ቢበልጡም ይላል ሁሉ ፍጡራን ናቸው እንጂ ሊመለኩ የማይገባቸው ስለሆኑ ጌታን ያመልኩታል። የአምልኮ ምስጋና፣ ክብር፣ ስግደት የሚቀበል የሚገባው ጌታ መሆኑን ለማስረዳት ይህን ተናገረ እንጂ አትናቴዎስ ለቅዱሳን የሚቀርበውን የአክብሮት ስግደት አልተቃወመም። በምናውቃለን ራሱ አትናቴዎስ የጻፈው ገድለ እንጦንስን እንመልከት። በእንግሊዝኛው ዘ ላይፍ ኦፍ አንቶኒ የርዕሰ መነኮሳት የአባ እንጦንስን ትሕትና ሲናገር ከዚህም በላይ ፍጹም ትሑትና የዋህ ነበር ይልና ምንም እንኳን እሱ ይላል ርዕሰ መነኮሳት አባ እንጦንስ ማለት ነው ከፍ ያለ ደረጃ ቢደርስም የቤተ ክርስቲያንን ቀኖና በመጠበቅ ራሱን ዝቅ በማድረግ ከራሱ ይልቅ ቀሳውስትን ያከብራል። በካህናትና በኤጲስቆጶሳት ፊት ወድቆ ይሰግዳል ይላል ማ አባ እንጦንስ። ይህንን አምልኮ ነው። አባ እንጦንስ ሊሰግድ አይገባም ነበር ለኤጲስቆጶሳትና ለካህናት አላለም። አትናቴዎስ ለቅዱሳን የሚቀርበውን የአክብሮት ስግደት ተቃውሞ። ምክንያቱም ዘ ላይፍ ኦፍ አንቶኒ ወይም ደግሞ በእኛ ገድለ እንጦንስን የጻፈው አትናቴዎስ ሐዋርያ ነው። ለቅዱሳን የሚቀርበውን የጸጋ ስግደት የአክብሮት ስግደት የሚቃወም ቢሆን ኖሮ እንዴት ርዕሰ መነኮሳት አባ እንጦንስን እያደነቀ ከራሱ ይልቅ ቀሳውስትን ያከብራል፣ በካህናትና በኤጲስቆጶሳት ፊት ወድቆ ይሰግዳል እንዴት ይላል? ትልቅ መረጃ ያገኙ መስለው ይሄው ፋዘር ታድሮስ የራስህ አባት ይሄው የግብፅ አባት እንዲህ ብሎ አትናቴዎስ ራሱ ሐዋርያዊ ሲተረጉም እንዲህ ብሎ የተረጎመው። አትናቴዎስ ሐዋርያዊ እኮ ለእግዚአብሔር የሚቀርብ ስግደት የአምልኮ ስግደት ነው ለማለት ለማጽናት ጥቅሱን ጠቀሰ እንጂ ለቅዱሳን የሚቀርብ የአክብሮት ስግደት የለም አላለም። የአምልኮ ስግደት ለእግዚአብሔር ብቻ የሚቀርብ ስግደት ነው አለ እንጂ
ለቅዱሳን የሚቀርብ የአክብሮት ስግደትን የሚቃወም አባት አይደለም። ስለዚህ ከአትናቴዎስ ላይ ውረዱ። እናንተን አይወክልም፣ እናንተን አይገልጽም። የምትቀበሉት ከሆነ ዘላይፍ ኦፍ አንቶኒ ተመልከቱት። ገድለ እንጦንስን ሳያፍር በትህትና ዝቅ ብሎ መስገዱን አትናቴዎስ በአይኑ አይቶ የጻፈው ነው። ለዚህም ነው ቅዱሳት መጽሐፍትን ለመረዳት አንዱ የሚያግዘው ሕሊና አበው ነው። ቅዱስ አትናቴዎስ ሐዋርያዊ ምን ለማለት ፈልጎ እንደዚህ ያለው? በውኑ አምልኮ ለእግዚአብሔር ብቻ እንደሚገባው ለመግለጽ ፈልጎ ወይስ ለቅዱሳን ጭምር የሚቀርበውን የአክብሮት ስግደት እየተቃወመ ነው? አውዱ እንደዛ አይደለም። ስለዚህ አንድ መጽሐፍ ላይ ከመጠንጠል አንድ መጽሐፍ ጨምሮ ማየት ተገቢ ነው። የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የሚቃወምላቸው ከሆነ ፋዘር ታድሮስም ይጠቀሳሉ፣ አትናቴዎስም ይጠቀሳል። የእነሱ ዋና ዓላማ መቃወም ነው፣ ከእውነት ጋር አይደለም ጉዳዩ። ጉዳዩ ደግሞ መቃወም፣ ፕሮቴስት ማለት ነው። እግዚአብሔር መንፈስ ነው፣ የሚሰግዱትም በመንፈስና በእውነት ሊሰግዱለት ይገባል ማለት ህንፃ ቤተክርስቲያን አያስፈልግም ማለት አይደለም። እንደዛም እንዳንል ጌታችን እሱ ራሱ ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሉቃስ ወንጌል ምዕራፍ 19:46 ላይ ጅራፍ አዘጋጅቶ ባላስወጣ። አይ ዋናው እኮ ልባችሁ ነው። ቤተ መቅደሱ እንደፈለጋችሁ አሉት፣ ዋናው ከህንፃው ጋር አይደለም፣ ጉዳይ ከልባችሁ ጋር ብቻ ነው አለ። አዎ መቅደስ ሰውነታችን ልባችንን ይፈልገዋል፣ በንጽህና በቅድስና እንድንኖር ይፈልጋል እግዚአብሔር አምላክ። ህንፃ ቤተክርስቲያን ግን አያስፈልግም ግን አላለም። ለዚህም ነው የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ለምን? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል የሚለው ገጽ ነው የሚገኘው በዮሐንስ ወንጌል ነው። ጸሐፊው ቅዱስ ዮሐንስ ወንጌላዊ ነው። ራሱ ቅዱስ ዮሐንስ ወንጌላዊና ሐዋርያ ጴጥሮስ ግን በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ለምን ወደ መቅደስ ይወጣሉ? እግዚአብሔር በሁሉ ቦታ ላይ ያለው። ስለዚህ እግዚአብሔር በሁሉ ቦታ ይገኛል ማለት እርሱን የምናመልክበት ስርዓተ አምልኮ የሚፈጸምበት ቤተ መቅደስ ህንፃ ቤተክርስቲያን አያስፈልግም ማለት አይደለም። ስርዓተ አምልኮ የሚፈጸመው በኢየሩሳሌም ብቻ ነው የሚል ነገር መቅረቱን ለማሳየት የትም ቦታ ቤተክርስቲያን በስሙ እንደሚታነጽ ከአሁን በኋላ እንደ እስራኤል ዘሥጋ ስርዓተ አምልኮ የሚፈጸመው መስዋዕት የሚቀርበው በኢየሩሳሌም ብቻ ነው የሚል ነገር ቀርቷል። የአካል ብቻ አይደለም። መስዋዕተ ኦሪት ቀርቶ መስዋዕተ ወንጌል ተተክቷል። ስለዚህ እኛ አሁን ቤተክርስቲያን ስንሄድ በእግረ ስጋ ብቻ ሳይሆን በእግረ ነፍስም ጭምር ነው። አካላዊ ውጫዊ ንጽህና ብቻ ሳይሆን ውሳጣዊ ንጽህናም ጭምር አምላክ ይፈልጋል። በመንፈስና በእውነት በንጽህና በቅድስና ሆነን በእውነት ሽንገላ ሐሰት የሌለበት የአምልኮ ስግደትን እንሰግድለታለን። የአምልኮ መገዛትን እንገዛለታለን። ለቅዱሳንስ በንጽህና በቅድስና ሆነን ያለ ሽንገላ ያለ ሐሰት የአክብሮት ስግደትን እንሰግድላቸዋል። አይ እግዚአብሔርን በመንፈስና በእውነት ያ ማለት በንጽህና በቅድስና ሆነን በእውነት የአምልኮ ስግደት ስንሰግድ፣ ለቅዱሳን ደግሞ የምንሰግደው የአክብሮት ስግደት የሽንገላ አይደለም፣ ስጋዊ አይደለም፣ መንፈሳዊ ነው። በሐሰት አይሆንም፣ በእውነት ነው። እግዚአብሔርን ከልብ በእውነት መውደድ ይገባል። ባልንጀራንም ከልብ በእውነት መውደድ ይገባል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ቅዱሳን ጻድቃን ሰማዕታትን በቅዱሳት ስዕላቸው፣ በከበረ አጽማቸው፣ በመቃብራቸው ስፍራ የጸጋ ስግደት እንሰግዳለን። አክብሮት እንጂ አምልኮት አይደለም። ምዕራባዊ ሊቅ የሆነው ጀሮም ኤቭሪዌር ነው የሚለው ሌተር 46 ቁጥር 8 ተመልከቱ። የትም ስፍራ የቅዱሳን የሰማዕታት አጽም መቃብራቸው ባለበት አፈሩን ትቢያውን እያነሳን አይናችን ፊታችን ሁሉ እንቀባለን ይላል። አክብሮት ነው። ዊ ቬኔሬት ነው የሚለው አክብሮት ነው እንጂ ከአፄ ዘርዓ ያዕቆብ በኋላ የመጣ ነው የሚባል አይደለም። ከአፄ ዘርዓ ያዕቆብ ላይ ውረዱ። ጀሮውን ተመልከቱ። የ4ኛው ክፍለ ዘመን አባት ጀሮውን ተሰናብታ አንዴ ብቻ አይደለም እኮ ሌተር 109ን ተመልከቱ። ሮሜ 1:25ን ጠቅሶ የቅዱሳንን አጽመ ቅዱሳን እናከብራለን ይላል። ይሄ ደግሞ ከ4ኛው መቶ ክፍለ ዘመን በኋላ እኮ የመጣ ነው እንኳን እንዳንል የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር በቤተ ክርስቲያን ትውፊት በመጽሐፍ ቅዱስ ላይ የሰርምኔሱ መልአክ አስተዳዳሪ የተባለው ፖሊካርፐስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። የመጀመሪያው መቶ ክፍለ ዘመን አባት የእርሱ በሰማዕትነት ማረፍና አጽሙ እንዴት እንደከበረ ሲናገር ከወርቅ ይልቅ የከበረና የነጠረ አጥንቱ የማን የቅዱስ ፖሊካርፐስ አንስተን ወደሚገባው ስፍራ አስቀመጥን። በአንድነት ተሰብስበን
የሰማዕትነቱን በዓል እንድናከብር ጌታ ፈቀደልን ይላል። አጽመ ቅዱሳን መንፈሰ እግዚአብሔር ያለበት ከወርቅ ይልቅ የከበረና የነጠረ ነው። በከበረ ስፍራ አስቀመጥን ነው የሚለው። ከዛ የሰማዕትነቱን በዓል ተሰብስበን እንድናከብር ጌታ ፈቀደልን ይላል። አጽመ ቅዱሳን ባለበት መንፈስ እግዚአብሔር አለና የቅዱሳን ሰማዕታት በዓል ተሰብስቦ ማክበር የመጀመሪያው ክርስቲያኖች ሕይወት እንጂ በኋላ የመጣ እነ ጀሮም ያመጡት በኋላ ደግሞ የተሐድሶ መናፍቃን እንደሚሉት አፄ ዘርዓ ያዕቆብ ያመጣው አይደለም። ትቢያውን እኮ ነው የሚለው፣ አሽ ነው የሚለው። በነገራችን ላይ ትቢያውን አፈሩን ከንፈራችን ፊታችንን እንቀባለን ነው የሚለው። ጀሮም እኮ ኢትዮጵያ አይደለም። ጀሮም እኮ በ4ኛው ክፍለ ዘመን የነበረ አባት ነው። በ16ኛው ሳይሆን በ4ኛው። ያ ማለት አፄ ዘርዓ ያዕቆብ ከነበረበት ከ16ኛው መቶ ክፍለ ዘመን ምን ያክል ርቀት እንዳለው ተመልከቱ። ጀሮም የነበረው 4ኛው መቶ ክፍለ ዘመን ነው። በዛ ላይ ደግሞ ጀሮም በአንግሊካን በሉተራውያን ካላንደር ላይ ሴፕቴምበር 30 ላይ ይከበራል። ለምን የጀሮምን ትምህርት አትቀበሉም እናንተ? አጽመ ቅዱሳን እናከብራለን። የቅዱሳን አጽም ባለበት ሁሉ አፈር ትቢያ አንስተን ፊታችን እንቀባለን፣ ከንፈራችን እንቀባለን ይላል። በ787 ዓመተ ምህረት የተከናወነው ሁለተኛው የኒቅያ ጉባኤ የቅዱሳን ስዕላት፣ የቅዱሳን ሐዋርያት፣ የነቢያት፣ የሰማዕታትን ስዕል አጽማቸውን ማክበር እንደሚገባ ይናገራል። ቅዱሳን ስዕላትን፣ የቅዱሳን አጽማቸውን፣ የሐዋርያትን፣ የነቢያትን፣ የሰማዕታትን ማክበር እንደሚገባ የተወሰነበትን ሁለተኛውን የኒቅያ ዓለም አቀፍ ጉባኤ ዘሉተራውያን ወርልድ ፌዴሬሽን፣ ዘኢንተርናሽናል ሉተራውያን ካውንስል እነዚህ ይቀበሉታል። እነዚህማ ሉተራውያን ነው የሚባሉት። የቅዱሳን ሐዋርያትን፣ የቅዱሳን ነቢያትን፣ የቅዱሳን ጻድቃን ሰማዕታትን ስዕላትን አጽማቸውን ማክበር እንደሚገባ የተወሰነበትን ሁለተኛውን የኒቅያን ዓለም አቀፍ ጉባኤ መቀበላቸው እነዚህ ሉተራውያን ተሳስተዋል። ጣዖት እያመለኩ ነው። በአንጻሩ በ16ኛው መቶ ክፍለ ዘመን የተነሳው ጆን ካልቪን የቅዱሳንን አጽም ማክበር ጣዖት ማምለክ ነው ብሎ ተናግሯል። ከየት ያመጣው? ስለዚህ በሰማዕቱ በቅዱስ ፖሊካርፐስ ዘመን የነበሩ ክርስቲያኖች በእሳት የተቃጠለውን የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረውን የቅዱስ ፖሊካርፐስን ከወርቅ ይልቅ የከበረና የነጠረ አጥንቱን ሰብስበው በተከበረ ስፍራ አስቀምጠው ከዚያም በላይ በአንድነት ሆኖ ደግሞ የሰማዕትነት በዓሉ ማክበራቸው ስተት ነበር። ጣዖት አምልኮ ነው። ጆን ካልቪን ከየት አመጣው? በሉተራውያን በአንግሊካን ቸርቾችን ቅዱስ ተብሎ የሚጠራው ባሲሊዮስ ዘቂሳርያ አጽመ ቅዱሳን ማክበር እንደሚገባ ይናገራል። ታዲያ ቅዱስ ባሲሊዮስ ዘቂሳርያን እንመን ወይስ ደግሞ የ16ኛው መቶ ክፍለ ዘመንን ሰው ጆን ካልቪን እንመን? እኛ ግን በንጽህና በቅድስና ከዊነ እሳት ላይ የደረሰውን ቅዱስ ባሲሊዮስን እንከተላለን፣ እንሰማለን፣ እንማራለን። የእርሱ ልጆች ነን። በረከቱ ይደርብን። ሁላችንም ከነ ማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ልጾ